ብቻ ሁሉ ጊዜ የምለምነው ጌታ ሆይ እባክህ እንደ ቃልህ የምትኖር እንደ ቃልህ የምትገዛልኝ እኔም ደግሞ እምወዳት 6 ዓመት ስትገናኙ እንዴት ተገናኛችሁ? አንተ ከሐረርጌ መጥተህ እሷ ከጉራጌ መጣ። ከዛ ህይወትና ተመኘሁት። ፍቅር ህይወት፣ ፍቅር ካለ ህይወት አለ። ሰላም ቤተሰብ እንዴት ናችሁ? ፍቅር ህይወት ተጀመረ። ሰብስክራይብ ማድረግ እንዳይረሳ። የዛሬ እንግዶቼ እንግዲህ ሳሚ እዚህ ጋር አለ፣ መንቢ አለች። እንግዲህ ሁለታችሁ እንግዳይ ስለሆናችሁ በጣም አመሰግናችኋለሁ። ራሳችሁን በማስታወቅ ጀምሩ። ከሳሚ ጀምሮ እንግዲህ ሳሚ አንተን ማቀ አዲስ ሚዲያ ኔትወርክ ላይ ነው ረጅም ጊዜ። ስለዚህ ቀጥልስ። እሺ ሳምሶን ሳሚ ይባላል። እንትን እንደገለጽከው ሚዲያ ውስጥ ነው የሚሰራው። አዲስ ሚዲያ ኔትወርክ በካሜራ ባለሙያነት ነው የሚሰራው። ያው ባለትዳር እና የ3 ልጆች አባት ነው። ኮንግራ እሺ ደግሞ በለማ እባላለሁ። ያው በፊት ስሰራ ነበር፣ አሁን ግን ልጆችን ማሳደገው 3 ትልቅ ስራ እና ቤት ነው ያለሁት። ኦኬ ቤት ማኔጅ እያደረኩ እቤት መሆንን ልጆች ማሳደግ ብዙ ጊዜ እንደ ስራ ሰው አይደለም፣ ግን በጣም ትልቅ ስራ አይደለም። ልጆች ማሳደግን የሚያክል ግዙፍ ስራ አይደለም። እንደው የእናትነቱ ይሄ ሴት መሆኑ ብርቱ ስለሚያደርግና ስለሚችሉት እንጂ በጣም ከባድ ነው። ለእኛ ለወንዶች በጣም ይከብዳል። ትዕግስት ይጠይቃል። እንደነሱ ፓሽኔት መሆን አለብህ። እነሱ በጣም ፓሽኔት ናቸው ለልጆች፣ በጣም የሆነ እንትን አላቸው። እኛ ወንዶች ግን ትንሽ የሚቸገረው የፈለገ ልጆቻችንን ብንወድ ለነሱ የፈለገ እንትን ብንሆን እንደ እናት በፍጹም ልንሆን ኤግዛክትሊ እናትን የሚለያትን ነገር እሱ ነው መሰለኝና በጣም ጥሩ። እንግዲህ ዛሬ ስለ ፍቅር ህይወታችሁ ልናወራ ነው የተገናኘ ነው እና እስቲ ወደ ልጅነታችሁ መንደርደሪያ እንዲሆነ ወደ ልጅነታችሁ ልውሰዳችሁና ምን አይነት የልጅነት ህይወት ነበራችሁ? ከማን ጀምር? እሺ ችግር የለውም። ያው ተወልጄ ያደግኩት በምስራቅ ሐረርጌ አካባቢ ነው። የሐረር ከተማ ነው የተወለድኩት። ከዛ በኋላ ያው ምስራቅ ሐረርጌ ወረዳዎች እና ዞን ነው። ከዛው ነው ያደግኩት እየተሽከረከርኩ። የአባቴ አስተማሪ ስለሆነ የአባቴ አስተማሪ ደግሞ ቱሪስት ነው። ቦታ ሲቀይሩ ትቀይራለህ፣ እየዞርክ ነው እና የምትለው ያው ደስ የሚል የልጅነት ጊዜ ነው ያሳለፍኩት። ጥሩ አባት አሉ። በጣም እንደ ማለት እንደ አባቴም እንደ አባት ሆኖ እናቴም እንደ እናት ሆና ለእኔም ለወንድሞችም የሚያስፈልገን ነገር ሁሉ በፋይናንሻል ሳይሆን በሳይኮሎጂካል ነው በእንትን ጥሩ አድርገው ነው እንትን ያሳደጉን። በመንፈሳዊም ብንሄድ በምንም ዓለማዊ እውቀትም ያው እንትን እኛ ቸልተኛ ብንሆንም ግን በቃ ሰው ሲኖር የሚያስፈልገውን ነገር በጣም እንትን ወጥዶ ነው እየሰሩ አባቴ እየሰራ እናቴ ደግሞ በቤት ቁጭ ብላ እኛን በማሳደግ አእምሯችንን በመቅረጽ መንፈሳዊ ነገሮችን በማስተማር ጊዜ የምናገኛት እሷ ነው። አባቴ ብዙ ጊዜ ቤት አይኖርም ነበረ። ከጥቂት ጊዜ በኋላ ውስጥ እኔ 8ኛ ክፍል ምናምን ስገባ 7 ወይ 8 ስገባ ነው ወደ እኛ ወዳለን እኛን ወደ አስቀመጠን የተቀመጥንበት ከተማ ላይ ተመልሶ መጥቶ አንድ ላይ መኖር የጀመርነው እንጂ ከዛ በፊት በቃ ከእናቴ ጋር ነበረ የምንኖረው እና አባቴ ዓርብ ይመጣል። ያው ቅዳሜና እሑድ አብረን እናሳልፍና ያው ሰኞ በሌሊት ይሄዳል እና በቃ በስነ ምግባርም በምንም በደንብ እንትን ብላ ያሳደገችን እናታችን ናት። አባቴ ብርቱ ናቸው እናቶች። በዚህ ዙሪያ ልጆች ናቸው። በጣም ኃይለኛ ናት። ምንም ማለት አልችልም። ያው በጣም ትቀጣናለች፣ በጣም ትመክረናለች። በእያንዳንዱ እንቅስቃሴያችን በጣም እንትን ትላለች። ግን አጥፍተህ አንተ
ማትረሳ የተቀጣው ቅጣት ምንድን ነው? ሲጀመር እኔ ሳልቀጣ ያደረኩት ሁሌም እንደተቀጣው ነው። ሁሌም ታጠፋለህ? አዎ በለው ያው ታጠፋለህ። በጣም ያው ልጅ ስለሆንኩ ያው አሁን ላይ ሆኜ ሳስበው ማለት አንዳንዴ እንደ ጅልነት የምታስበው ነገር አለ። ይሄ እንዴት እንደዚህ ይሰራል፣ እንዴት እንደዚህ ያደርጋለሁ ብዬ የማስባቸው በጣም ብዙ ነገሮች በወቅቱ በጣም እንትን ብዬ ነበር፣ አዝኜ ነበረ። በጣም ተጎድቻለሁ። በጣም ከሁል ጊዜ እንትን እላት ነበር ማለት እሷን ምንም ነገር አልናገራትም፣ ግን በውስጤ ብዙ የሚይዘው ነገር ነበር እና ካደግኩ በኋላ ነው በተለይ ወደ አዲስ አበባ ከመጣሁ በኋላ ምናምን አሁን በቃ ነፍስ በደንብ ሳቅ እና የሰውን እኛን የሚያውቁን ሰዎች በጠቅላላ ለእኛ ያላቸውን እንትን ሳይ ለካ እናቴ የምትቀጣኝ ለዚህ ነበር የሚለውን ነገር እንድረዳ ሆንኩ። አይገርምም? ህይወት እኮ እንደዛ ነው። ካለፈ በኋላ ሲገባ የዛን ነው የምታመሰግነው የምትወቅሰው እና በጣም አሪፍ። ስለዚህ መነሻን ሀረር አድርገናል። ያንተ በጣም ጥሩ መጣን ነው ዳንቺ። እሺ እኔ ያው የተወለድኩት ጉራጌ ሀገር ነው። ሙርና ወረዳ እና ቀለል በሚባለው ቦታ ነው የተወለድኩት እና እናቴ እና አባቴ ሞተው ያው ወንድሜ ሊያሳድገኝ መጣ። ከዚህ ተክለ ሃይማኖት ነው ከአንድ እስከ 10 የጨረስኩት። ተክለ ሃይማኖት መርካቶ ሞር ሰፈር የሚባለው ሰፈር ላይ ነው ያደግኩት እና ሰፈሬን በጣም የምወደው። የተለየ ነገር ምንድን ነው እዛ ያለው? እኔ አሁን ሌሎችም ወዳጆች አሉኝና ስለዛ ሰፈር ሲያወሩኝ በቃ እንዲሁ አግዝፈው ነው የሚነግሩኝ። ምንድን ነው የተለየ ማህበራዊ? እኔ በጣም ደስ ያለኝ ከሰፈሩ ከወጣው በኋላ ነው። እያለሁበት ምንም አይመስለኝም ነበረ። አሁን እኛ ሞር ሰፈር የሚባለው ሰፈር ብዙዎቹ ጉራጌዎች ናቸው እና ብዙዎቹ ማህበራዊ ኑሮ በቃ እስከ ጥግ ድረስ ነው ያለው ማለት ነው። በጣም ደስ የሚለው እሱ ነው ማለት ነው የማረካቸው። አዎ በጣም በቃ አሁን እኛ ጋር 7 እንሆናለን በቃ የምንተዋወቀው እና ከዛ ማትተዋወቀው ራሱ ሰው ትተዋወቀዋለህ። ሲመጣ ቡና ምናምን ይጣላል። ና ልክ እንደ ገጠር ነው የሚመስለኝ። ና ቡና እዛ እንደ ሀገር ቤት እና ልክ ና ቡና ጠጣ ምናምን ትላለህ። ያቺ የተበላችው ቡና እስከ ጥግ ድረስ ሰው ይሰበሰባል። ያ ቡና ይፈላል፣ ገና ሁለተኛ ይጣላል። ከዛ ደግሞ ከሰዓት አንዱ ቤት ይፈላል። ከእንደገናም ደግሞ ማታ ደግሞ እዛኛው ቤት ሄደህ ደግሞ ትጠጣለህ። ከገጠር አሁን የኛ ቤተሰቦች ምናምን ቢመጡ በፍጹም አይደብራቸውም። እዛው እንዳሉ አይነት ማህበራዊ አንድ ማማ በቄ የሚባሉ ነበሩ እና አሁን ሞተው ነው እንጂ ልክ እሳቸው ቤት ልክ እንደ ገጠር ነው። ትልቅ የጀመና ነው፣ ቡና ይፈላል። ከዛ እንዳለ እኛ እንጠራለን። 18 አንሆንም የምንጠራ ሁላ እንሄድም አለ። ይሄ ጉራጌ ምናምን የሚባል ነገር የለም። ጉራጌውም ትግሬውም አማራው ሁሉም ማማ በርቄ እያለ ነው የሚመጣው እና የሆነ ጠዋት የሚጠጣው ቡና እስቲል እስካሁን ድረስ አይኔ ላይ ይዞራል። እውነት ነው። ከዛ ግብቼ ወጥ ከወንድሜ ነው ያመጣኝ ያለው እና ወንድሜ ከሞተ በኋላ ከወንድሜ ሚስት ነበር የምኖረው እና ስኖር እንደ ወንድም ሚስት እና እንደ እህት አልነበር የምንኖረው። በጣም ተፋቅረን በጣም ተሳስበን ማለት እኔ በጣም እንዳስቀይማት አልፈልግም። በቃ እንደዚህ አሁን አግብቼ የምወጣው አግብቼ እንድወጣ ነው የምፈልገው። አሁን እንደዛ ያደረገችኝ በእንደዚህ ተጣልተን ወጣው የሚባለው ነገር በጣም አልፈልገውም ነበር። በቃ ምን ብዬ ጸልይ ነበር? እሷ ራሷ ድራኝ፣ እሷ ራሷ ኩላኝ ማለት ወንድሜ ሞቷል፣ ያመጣኝ ወንድሜ ማለት ነው። ሲሞት በቃ ከሷ ጋር ነው ሞት። ለምን እኔ ጥዬ በወጣ ልጅ ወንድሜ አንድ ልጅ ወልዶ ነው የሞተውና ጥዬ በወጣ አንደኛ ነገር እሷ እንዲከፋት አልፈልግም፣ እንድንለያይ አልፈልግም። ገባ? ከዛ ምንም ቢሆን ተቻችለን በቃ
ድራኝ በቃ ከእሷ ተለይቼ መውጣት የምፈልገው ድራኝ ነው ብዬ እግዚአብሔር ይመስገን እግዚአብሔር ማስተካከለልኝ እና ተሳክቶ ድራኝ ወጣሁኝ እግዚአብሔር ይመስገን። እና ሰፈሩን በዚህ መልክ ልገልጸው እፈልጋለሁ እና በጣም ምርጥ ሰፈር ነው። ከዛ ሌላ ቦታ ተከራይቼ ኖሬ ያችን ነገር በፍጹም የለችም። አብቻርቼ ወይ በቃ ሰፈሬ ናፈቀኝ ወይ ማለት ጀመርኩ። በቃ ምንም ማህበራዊ ኑሮ ምናምን የለም። በቃ ብዙ ቦታዎች የተለመዱ ቦታዎች ይሄ ቀደምቶች የሚኖሩባቸው እንደዛ ናቸው። ብዙ ጊዜ አይደል ማህበራዊ ህይወቱ እዛ ክፍለ ሀገር ላይ ለምዶ የመጡትን ያስቀጠሉት እንደዛ ነው የሚያስለምዱት። ግን እሱ ስትለቂ ትንሽ ዲስኮምፎርት ያደርጋል ምናምን። በጣም ጥሩ። እሺ እንዴት ነው በቀጥታ ወደ ጅንጀናው ማን ቀድሞ የገባው? እንዴት ተገናኛችሁ? አንተ ከሐረርጌ መጥተህ እሷ ከጉራጌ መጣ። እንዴት ተገናኛችሁ? እንዴት ተገናኛችሁ? ያው እኔ ወደዚህ የመጣሁበት አጋጣሚ ያው ትምህርት ነበር። ወደዚህ የመጣሁት ያው ለትምህርት እዚህ መጣሁ። ከዚህ አክስቴ ጋር ነበር የምኖረው። ከዛ በኋላ ያው ቤተሰቦቼ ከ2 ዓመት በኋላ እኔ እዚህ ከመጣሁ 2 ዓመት በኋላ መጡና ያው ተቀላቀልን ማለት ነው። እና ቸርች ያው እኔም በተወሰነ መልኩ አገለግል ነበረ እና እሷም ዘማሪ ነች በቤተክርስቲያን ውስጥ። ከዛ ያው እዛ ቤተክርስቲያን ውስጥ ተገናኘን። ያው እንዳየኋት ነው በቃ እንትን ያልኩት ማለት ነው። በቃ እሷ የኔ ሚስት መሆን አለበት የሚለው ነገር የወሰንኩት እንዳየኋት ነው። ከዛ ያው ትንሽ ቆየውና ያው እኔ ነኝ ነገሩን የጀመርኩት። ከዛ በኋላ ስትነግረኝ ያው እሷም ልቧ ውስጥ እንደነበረ እየተደብቅሽ ምናምን ታይ ነው እንግዲህ ትል ነበረ ትላለች። እና ያው እኔ ጀመርኩኝ። ያው ኖርማል ነው ቤተክርስቲያን ውስጥ ብዙ ጊዜ በአገልግሎት ስትገናኝ እንደ ውጭው በጣም እንትን አትለም። ብዙ ነፃነት ምናምን ራስህን ኮንታክት አድርገህ ምናምን ነገር ነው በስርዓቱ በቤተክርስቲያን በሚያዘው ስርዓት መንገድ ነው ለመሄድ ጥረት የምታደርገው። ያው እኔም ያንን ነገር በማድረግ ያው ቀስ እያልኩኝ ቀርቤ ራሱ ጥያቄውን አቀረብኩ ማለት ነው። በጣም ጥሩ። አንድ የሰማሁት ነገር ነበረና እቺን ሴት ላገኛት እችላለሁ ላላገኛት እችላለሁ የሚል የሆነ እቺን ሴት ከእንቁ ትበልጣለች የሚል አይነት ነገር ሰምቼ ነበር። አልካሉ ከእንቁ ትበልጣለች የሚል አልክና አገኛታለሁ አይ አላገኛትም የሚል እሱን ነገር ሰጫለች። ይሄ ነገር ያው ከልጅነት ጀምሮ ያደገብኝ ነገር ነው። ምንድነው ያው እንደነገርኩ ቤተሰብ ውስጥ መጽሐፍ ቅዱስን ማንበብ መማር ምናምን ነገር ምንም የማንደራደርበት ነገር ነው እና ሁልጊዜ ማታ ማታ መጽሐፍ ቅዱስ ጥናት አለን ከእናቴ ጋር። ከዛ በኋላ አባቴም ከመጣ በኋላ ያው ማታ ማታ ቀጥሏል። ቅዳሜ ደግሞ የበለጠ በሰፊው ጥናት እናደርጋለን። ከ3 ሰዓትና ከ4 ሰዓት በላይ ጊዜ ወስደን ማለት ነው። እና እሑድ መደበኛውን ፕሮግራም ያው እንትን እናደርጋለን እና እዛ ላይ ስንማር ሁል ጊዜ እነዚህ ክፍሎች ላይ በተለይ እንትን መኃልየ ዘሰሎሞንም ላይ እንትን መክብብም ላይ ሌሎች እንትን ስንሄድ በቃ እነዚህ እንደገና ደግሞ ኤፌሶንም ላይ ታገኘዋለህ፣ ብዙ ቦታ ታገኘዋለህ። ብቻ እነዛ ነገሮች ጋር ስንደርስ እናቴም በደንብ አድርጋ እንትን ታስረዳናለች። እኛም ሁልጊዜ እናነባቸዋለን። ያው መጽሐፍ ቅዱስ ሙሉ ስለምናነበው እና ሁልጊዜ በቃ ከእንቁ ትበልጣለች፣ ከቀይ እንቁ ትበልጣለች፣ እቺን ሴት ማን ያገኛታል? በነገራችን ላይ እዛ ላይ የተቀመጠችው ኢማጂነሪ እንደሆነች ነው ያው ብዙ ሰው የሚያስበውም እንደዛ ነው። በቃ ጀስት የማትገኝ ምናምን ነገር ማለት ነው። እና እውነት ግን ማን ያገኛታል የምትለው በተለይ ማለት ነው በጣም ጥያቄ ፈጥረብኝ። እውነትም በቃ እንደዚህ አይነት ሴት አላገኝም ማለት ነው የሚል ነገር ውስጥ ይፈጥር ነበር። ብቻ ሁልጊዜ የምለምነው ጌታ ሆይ እባክህ እንደ ቃልህ የምትኖር እንደ ቃልህ የምትገዛልኝ እኔም ደግሞ እምወዳት ያው ቃሉ የሚለው እንደዛ አይደለም ወደዳት ነው በቃ ወደዳት። ይሄ ትእዛዝ ልክ እንደ ሌላው ትእዛዝ ልክ አሁን ሌላው
አትስረቅ፣ አትግደል ምናምን እዚያው 10ቱ ትእዛዛት ከዛም በኋላ ደግሞ 630 በላይ ትእዛዛት እንዳሉ መጽሐፍ ቅዱስ አስተማሪዎች ይናገራሉ። እና ከነዛ እኩል ነው ይሄም ትእዛዝ። በቃ ትእዛዝ ነው፣ መውደድ ግዴታ ነው፣ ወንድ ልጅ ማለት ነው። ሴት ደግሞ የመገዛት ግዴታ ነው። በቃ ትእዛዝ እስከሆነ ድረስ በቃ አታመንዝር እንደሚለው ሁሉ ልክ እንደዛ ነው ይሄም ብዬ አምናለሁ። እና በቃ እንደዛ እንደሆን እኔም እንዲረዳኝ ለምን ነበረ እና የእናትና የአባቴንም ፍቅር ያለው ምናምን ነገር እንደውም እናትና አባቴ እዛ የነበርንበት ከተማ ላይ ኮምቦልቻ የምትባል ሲያቀረብ ኮምቦልቻ ካተበለ እዛ የተወሰነ መሳፋ ያለ ዕድሜ ያሳለፍ ነው። ሌላው ጋር 2ም 3ም 1 ዓመትም እንደዚህ መስሎ ዞር ነበር። አባቴ ግን ረጅም ዓመት ከዛ በፊት የኖርባቸው ከተሞች አሉና ምን ይሏቸዋል አባቴንም ሲያገኙት እንደ ብቻህን ዛሬ ምን ሆነ ነው ቦርሳህን ጥለህ መጣህ ይሉታል። እናቴ ማለት ነው። እና አይለያዩም የትም ሲሄድ በቃ አባቴ ስራ ሲሄድ ብቻ ነው የሚለያዩት እንጂ ለቅሶም ሲሄዱ እጅ ለእጅ ተያይዘው ነው። እሱ ከወንዶች ጋር እሷ ከሴት ጋር የሚባል ነገር የለም። እነዛ ሴቶች ተሰብስበው ይሄዳሉ እዚህ ጋር፣ ወንዶች እዛ ተሰብስበው ይሄዳሉ። እነሱ እንደ 3ኛ ግሩፕ እጅ ለእጅ ተያይዘው 2 ብቻ ናቸው የሚሄዱት። ሰርግ ቤትም ሲሄዱ፣ ልደትም ሲጠሩ፣ ምን ነገር ላይ ሲጠሩ፣ መንገድም ሱቅም ራሱ ስትሄድ እናቴ መሄድ ስትፈልግ አብረው ነው የሚመጡት። አብረው ሄደው እሷ ገዝታ እሱ ቆሞ ምናምን ነገር ከዛ ተያይዘው ተመልሰው ይመጣሉ። እና ምንም የማይለዩ እና ያቺን ነገር ያንንም ነገር ስለማይ ኮፒ ያደርጋል። በቃ ያንን ነገር እንደዚህ የምትሆንልኝ ሴት አገኛለሁ የሚል ነገር በጣም እንትን ነበር። ምክንያቱም ሌሎቹ ብዙ አያለው እንኳን እንደዚህ አብረው ሊሄዱ ቀርቶ በጣም ከባድ ነው። ታውቀዋለህ ማህበረሰብ ውስጥ ያለውን ነገር እና አንተም እንደዚህ አይነት ነገር ላይ ስለምትሰራ ታውቀዋለህ። እና ያ ነገር እንዲፈጠርብኝ አልፈልግም ነበር። እና በቃ ይህን ነገር እንደው እንደዚች አይነቷን ሴት አገኘሁ እባክህ እንደዚች አይነት ሴት ስጠኝ ብዬ ለምን ነበር። እና ያው እግዚአብሔር ይመስገን እንደ ልመናዬ እንደ ጸሎቴ በቃ ራሱ ነው። እስቲ ያንን ጊዜ ያሳልፋችሁበትን ደግሞ ታጫውተኛለህ። ወደ አንቺ መጣሁ የተደበቅሽ ታዩ ነበረ ማለት እንደኛ ያው አንድ ቸርችም ስለሆነ እሱን ያገልግሎት ዘርፍ አለው። እኔም በመዝሙር አገለግላለሁ እና በምንገናኝበት ሰዓት ያው አየሁት ማለት ነው። ከዛ አየሁትና ተመኘሁት። ከዛ ተመኘሁት ግን አልተናገርኩም። ጸጥ ነው ያልኩት። ከዛ ጸጥ ማንንም አልተናገርኩም። ጸጥ አልኩኝ። ከዛ እሱም ለካ ልብ ውስጥ አለ። የሆነ ቀን ሻይ ቡና እንበል ምናምን አለኝና ከዛ ሻይ ቡና እንበል ብለኝ አይደለም እኔ መርካቶ ነበር የምሰራው እና ወደ ቤት አዳር ፕሮግራም ነበረ። እንትን እኔ እንኳን ያጠናለው እሱም ያገልግሎት ዘርፍ አለው። እንትን ኮምፒውተር ላይ ምናምን ይሰራል። ያው እኛም የዛኛው ክፍል ገብተን እንኳን እያጠናን እሱም የራሱ ቢሮ አለው። እዛ ሰርቶ በቃ አደርንና ልክ ጠዋት እኔ መርካቶ ቡና ሸጥ ነበረ። ቡና ጠጡ ማለት ነው። እና በሌሊት ነው የምነሳው። እሱም ስራ የሚገባው በሌሊት እና በሌሊት ስለምነሳ ያው እኔም ወደ ስራ ሲሄድ እሱም ወደ ስራ ሲሄድ እሱም ሄዶ አዲሱ ገበያ ስለነበረ እንትና ቦታችን አንድ ነው። ሄደን ከሄድን በኋላ እንለያየን እንጂ የመጀመሪያው ትራንስፖርት አንድ ላይ ነው የምንሄደው። ከዛ አብረን እየወጣን እያለ መንቢ ፈልግሽ ነበር እኮ ምናምን አለ። ከዛ ሲለኝ እሺ ለምን ምናምን አልኩት። ከዛ አይ እንድናወራ ፈልጋለሁ ብለዋል። ከዛ እሺ ምን ችግር የለም እናወራ አልኩት። ከዛ ስለው እኔ በእንደዚህ አይነት መልኩ አልነበረም የመሰለኝ። ያው የአገልግሎት አንድ ሊመክርሽ ስለ አገልግሎት ሊያወራሽ የመሰለኝ እንጂ ማለት አሁን እኔ እሱ ልብ ውስጥ አለው ምናምን የሚለው ነገር ምንም ነገር የለኝም። ከዛ እሺ እናወራለን ምናምን አልኩትኝ ነው ያው በሁሉም ነገር ስለምትገናኝ ከዛ በኋላ እሺ እናወራለን ብዬው ስልክ ቁጥር ተሰጣጣንና የሆነ ቀን ስራ በጊዜ በጨረስኩበት ቀን ምናምን ደወለና ተገናኘ። እዛው መርካቶ ከፍ ያለ ነው እስካሁን ድረስ ተዘለኝ ካፌው ማለት ነው። ከዛ እዛ ቁጭ ብሎ ሲያወራ እሺ እንሰማበት አልኩት።
ምን አለ? ከጸልይበት ምን አለ? ሀሳብ ስታወሩ ማለት እንደዚህ በትዳር ውስጥ አብረን ጓደኛ ብንሆንስ፣ ለወደፊት ጭማሞች አብረን ብንሆንስ ምን ትያለሽ፣ ምን ታስቢያለሽ ስለኝ እሺ በቃ እንጸልይበትና የእግዚአብሔር ፈቃድ ይሁን አልኩት። ብዙ ጊዜ የእኛ ፈቃድን ስናከናውን እንስታለን እና እሺ እግዚአብሔር ፈቃድ እንዲሆን እንጸልይበታለን። አንተም ጸልይበት ነው የምንጸልይበት የእግዚአብሔር ፈቃድ ይሁን አልኩት። ከዛ ስለ አዎ እሺ በቃ ጸልይ እንጸልያለን አለና ከዛ አብረን ሆንን። ከዛ ከሆንን በኋላ የሆነ 1 ዓመት አብረን እንደተጓዝን እሱ የተመቻቸ ነገሩ ላይ አልሆነ ማለት የሆነ ስራ ላይ እንትን ሆነበት አልተስተካከለለትም እና በጣም በጣም ማደንቅለት ነገር ሰውን መጫን አይፈልግም ማለት በቃ ለአንተ እድል ይሰጣል። ከዛ መንቢ ያለኝ ወይ ያልኩት ጠራኝና ዓመት ግን አሁን ተጉዘናል ዓመት ሞልቶን ምናምን መንቢ ያለኝ ቤት እለዋለሁ እኔ ጥሩ ሁኔታ ላይ አይደለም ያለሁት የስራ ሁኔታዬ ጥሩ ስላልሆነ በእንደዚህ አይነት ሁኔታ መቀጠል የለብንም እንደዚህ አይነት ሁኔታ መቀጠል የለብንም። አንቺም ደግሞ ገና ነገሮችን አስተካክዬ አብረን እንኖራለን ስል ሴት ልጅ ነሽ፣ ሴት ልጅ ስለሆንሽ እድልሽን እንዲያመልጥሽ አልፈልግም ምንም እየጠበቅሽ እና እንደዛ ስለሆነ እዚህ ጋር ፖዝ እናድርገውና አንቺም እግዚአብሔር ሌላ ሰው እንዲሰጥሽ ጸልይ፣ እኔም ደግሞ የኔ ከሆንሽ እግዚአብሔር ቁጭ ብለሽ እንድትጠብቂኝ ያደርጋል ወይም ደግሞ እግዚአብሔር ስራዬን አስተካክሎ ሌላ ሴት ሊሰጠኝ ይችላል እና እዚህ ጋር ፖዝ እንድናደርገው ፈልጋለሁ ምናምን። ከዛ ሲል እሺ አልኩት። በቃ ማለት ልጫን አልፈለኩም ማለት አንድ ክፍለ ሀገር ሄዶ ስራ መስራት ምናምን ነበር የሚፈልገው እና ካልክ ለምን ከዛ እሺ ሳልለው ግን ይሄ ነገር እኮ እንደዚሁ እያለን መቀጠል እንችላለን ስለው እንደዚሁ እያለ ስራ መፈለግ ትችላለህ። አንደኛ እንደዚሁ እያለ ስራ መፈለግ ትችላለህ፣ ሁለተኛ ደግሞ የምትሄድበትም ድረስ እኔ መምጣት እችላለሁ ስለው የሚሄድበት ገና ስራ ፈልጌ አግኝቼ ምናምን ትሰቃያለሽ አይመችሽም እና አንቺ አሁን እዚህ ጋር ያለው ስራ እንትን እንድትይ ስለማልፈልግ በቃ ሲል እሺ። ከዛ እኔም ደግሞ ገጠር ማስተካከለው ነገር ነበር እሱ እዛ ሄደ። እኔ ደግሞ እናትና አባቴ ሞተዋል ብያለሁ እና ቤቴ ምድረ በዳ ነበር። ከዛ ወንድሞችም ሌላ ቦታ ሄደው ተሰደው ነበር። ከዛ ምን ወንድሜና አስመጥቼ እዚህ ቡና ስራለው ብያለሁ ነበር። ያችን ብር አጠራቃቀምኳትኝና ያንን ወንድሜን ከነበረበት አስመጥቼ ቤቱን አስተካክዬ ሙሽራ አጭቼ ድሬው እሱ ሄዶ እዛ በሚሰራበት ጊዜ ሁሉ ነገር አስተካክዬ ከዛ በቃ እሱ አይኖር ውስጥ የለም በቃ አለቀ። ይሄ አከተመ ሄደ። ከዛ እኔ ምንታል እዛ ብዙ ነገር ገጥሞኝ ነበር። ሀገር ቤት ደግሞ እንደዚህ አሁን ሳትታጭ የምትገባ ሴት ብዙ ወንድ ይፈልጋታል። በተለይ እንደኔ እንደዚህ ለወንድሙ አጥቶ እንደዚህ አይነት ኃላፊነት የሚሰማትን ሴት ደግሞ በጣም ይፈልጋሉ እና በጣም ብዙ ነገር አጋጥሞኝ አንደኛ ነገር በእምነት ምክንያት ከነሱ ጋር አልሆንኩም። ያው አገር ቤት በጣም ብዙ ወንዶች መጡ። በጣም ለምን በቃ እናግባሽ ምናምን ከዛ ማግባት እችላለሁ። ለምን እዚህ ጋር ምንም ነገር አላያዘኝም። ከሱ ጋር ነገሩ ቋጭቼው ነው የገባሁት። ግን አንደኛ ነገር በእምነት ምክንያት አንድ ላይ መሆን አልቻልም ከነሱ ጋር። ሁለተኛ ደግሞ በቃ ወንድሜ ደግሞ እንዲህ ገጠርማ አልታቸው አትቀመጡ ምናምን እያሉ በቃ ፍልጫ ነበረ ማለት ነው። ከዛ እግዚአብሔር ይመስገን ከዛም ሳላገባ ምንም ሳልል በቃ ዝም ብዬ መጣሁ። ነገሮችን 2 ዓመት ድረስ ወንድሜ እንድሬ አርግዛ አርሻት በቃ እናትና አባቴ የለም ብያለሁ እና ሁሉ ነገር ከሷ ጋር ጊዜን አሳልፌ ከነሱ ጋር ቤቱን አስተካክዬ ምናምን መጣሁ። ያው ጥሩ ነገር ስትሰራ እግዚአብሔር ጥሩ ነገር ይሰጥካል መሰለኝና መጣሁኝ። 3 ዓመት ሆነና መጣሁኝ። ከዛ መጣችሁ በቃ almost ወደ መለያየት ላይ አርጋችሁ 3 ዓመት ተለያየን። እንደውም 3 ዓመት መጥቼ መልሼ 3 ዓመት ድረስ ደግሞ አዲስ አበባ ኖሬያለሁ ሳንገናኝ 6 ዓመት ማለት ነው።
3 ዓመት ውስጥ መርካቶ ያቋረጥኩትን 6 ዓመት ሳትገናኝ እና መልሼ ያቋረጥኩትን ስራ ከገጠር 2 ዓመት ምናምን ብያለሁ። ከዛ ከ3 ዓመት በኋላ ያቋረጥኩት የመርካቶን ስራ ጀመርኩኝ። እሱን እየሰራሁ እንደዛ አንድ ቀን ቸርች ሄድኩ። እኔ ሁሌ ነው የምሄደው፣ ግን ያገኘሁት ከ6 ዓመት በኋላ የዛን ቀን መጣ። ከ6 ዓመት በኋላ መጣ። ከዛ መጣና እኔም እያገለገልኩ እያለ መዝሙር እያቀረበ ነበር። የገና ዕለት ተገናኘ። የገና ዕለት ወይስ አሁን እቺ የ6ቷን ዓመት እንቀጥላለን። ይሄ ነው 6 ዓመት ይሄ ነው። ያው እንደዛ ያው ግንኙነታችንን ካቆመን በኋላ መጀመሪያ እዚሁ አዲስ አበባ ነበረ ስራ እንትን የነበረው ማለት በደህና ደሞዝም ስራ አልሆነ። በቃ በጣም ታገልኩኝ። በግሌ መስራት ሞከርኩ ምናምን ያው ፈረሰ። እንደው መኪና ሁላ ገብቶ ቀኑ ብትንትኑን ላውጥቶብኝ ያው መስለ ልጁን ባለመኪናውን ንብረቱ ያው ኮፒ ማሽን፣ ኮምፒውተሮች እና ብዙ ነገር ነበረኝ እና ያው ያንንም ነገር ተክቶልኝ ነው የሄደው። ልጁ ጥሩ ልጅ ነው በርግጥ፣ ግን አንድ ዘበኛ ሞት አጋጣሚ እና የመኪና አደጋ ተከስቶ ማታ ትንሽ ጠጥቶ ነው መሰለኝ። እኔ ወደ ቤት ከሄድኩ በኋላ ዘበኛ ቁጭ ብሎ አካባቢውን እየጠበቀ እሱን ገሎት ነው አልፎ እኛ ውስጥ የገባውና ብቻ ሌላም ስራ ሞከርኩ፣ ደጋግሜ ብዙ ሞከርኩ፣ አልተሳካልኝም። ውጭም ሞክሬ በቃ ነገሩ ሁሉ አለቀ ሲባል ፌል አደረገ። ቪዛ ሁላ ተመቶ ምናምን ነገር ከዛ ያው የሚያገር መንግስት ትንሽ ከለከለ መንገዱ። ያው ማለት ያው በፊት የሄዱት ስለ ካዶ ነው ያውሱና እሱም እና ብዙ አጎቴ ሞከረልኝ፣ ሌሎችም ሞከሩ ምናምን ያው ፌል ያደርጋል ሁሌም ማለት ነው። እና ይሄ በጣም የሚደብረኝ ነበር እና ያው እንግዲህ በ6 ዓመት ውስጥ ነው እነኚህ ሁሉ ፕሮሰሶች አለፈ። ከዛ መጨረሻ ላይ ከሆነ ጊዜ በኋላ አዳማ ገባሁ። ከዛ ገብቼ ጥሩ በቃ ማለት ደስ የሚል ጊዜ እያሳለፍኩ ስራ መስራት ጀመርኩ። ግን አጥጋቢ ደግሞ ኖሮኝ አይደለም። ግን ያው እኔ ትንሽ አዲስ አበባ መኖር አልፈልግም ነበር። እኔ ክፍለ ሀገር ነው የሀረር ልጅ ታውቃለህ፣ ምንም ጭንቀት የሌለበት እንደዛ ነው የምፈልገው። እና ያው ሄጄ ግን እዛም ጥሩ እየተንቀሳቀስኩ እያለ እዛም አልተሳካ። እንትን የውጭ እድል መጣልኝ ድጋሚ በቃ መጣልኝ። በቃ ትሄዳለህ ምናምን ተብዬ ጨርሼ ኤምባሲም ገብቼ ምናምን ነገር እዛ ያለውን ነገር በቃ ሁሉ ነገር እርግፍ አድርጌ ትቼ መጥቼ እሱም ሄዳለሁ ድጋሚ ማለት በቃ ከዛ ያው ከዛ በኋላ ነው በቃ 3-4 ማለት ነው አይደል? አሁን ከዛ በላይ በጣም ብዙ ጊዜ አድርጎ በጣም ማለት ነው በጣም ብዙ ቦታ ኢቭን ከተጋባን በኋላ ራሱ ተስፋ አልቆረጥኩም። ብዙ ሞክሬያለሁ። የስራ ፈቃድ ሁላ መጥቶልኝ 2 ጊዜ የስራ ፈቃድ መጥቶ 2 ጊዜ ምክንያት ተፈጠረ። አንድ ጊዜ ኮሮና መጣ። ከዛ ቀጥሎ ደግሞ የራሽያና ዩክሬን ጦርነት መጣ። ከዛ ፊት ደግሞ ምናምን እንደዛ እየተባለ የስራ ፈቃድ በእጅ እኮ ደርሷል። በቃ እናንተን እየተባለ በቃ በጣም ብዙ እንትን ይላልና በቃ ያው እስቲ መንገድ ካገኘው ብዬ ያው ተወሰነ ለማቋረጥ ሞክሬ ነበር። ሮጬ ተመለስኩ እና ያው ከዛ ያው በዛ ነገር ውስጥ አለፍኩና ያው ትንሽ አሁን አንድ ትምህርት ቤት ውስጥ ሰራ ነበር። ቤተልሔም ትምህርት ቤት ታውቀው እንደሆነ እዚህ ሰሜን ዝቅ ብለህ 3ኛ ፖሊስ ጣቢያ ፊት ለፊት እና እዛ ሰራ ነበር። እና እዛ በምሰራበት ጊዜ አጋጣሚ የአዲስ ሚዲያ ኔትወርክ ማስታወቂያ ወጣ ተባለ። በ2008 ላይ ማለት ነው ማስታወቂያ ወጣ ተባለ። ከዛ ያው እዛ ተወዳደርኩ። ከዛ ጓደኞች አብረው የሚማሩ ልጆች ነበሩ። የማታ ትምህርት ማር ስለነበረ ከዛ የሚሰሩ እንደዚህ ማስታወቂያ ወጣ ምናምን ነገር ሲሉ ሮጬ ተመዘገብኩ። ያው ከዛ በኋላ ነው ህይወት ስቴብል መሆን ጀመረ። እየተረጋጋው በቃ
ከሆነም ሆነ ካልሆነም አለም እያልኩ ማሰብ የጀመርኩ ከዛ በኋላ ነው። በፊት በጣም አንድ ነገር በቃ ነገር አየሁ ከተባለ በቃ ይገርመኝ በቃ አያስቀምጠኝ እንቅልፍ ራሱ አልተኛም። በቃ ያንን ነገር ካላገኘው ምናምን ነገር በጣም ኮምፒውተር ላይ የሚንቀሳቀሱ ሰዎች ብዙ ጊዜ በዚህ ይታማሉ። ስቴብል አይደሉም ምናምን ይባላል። በጣም የሚገርም ነው። ሶ እንደዚህ አይነት ፕሮሰሶች ውስጥ ነበር ማለት ነው። ከዛ የገና ቀን ብለን ቅድም አቋም ማለት የገና ቀን ፕሮግራም የተዘጋጀው ቸርች ነበረ። ከዛ ማለት እኔ እሱ ይመጣል ብዬ በፊት ማለት ነው እና ልክ ገባን ፕሮግራም መዝሙር አቀረብን። ከዛ በኋላ የምሻል ጉዛ ምናምን ነበር እዛ። ከዛ እንዲ መጣ እንዲ አየሁት። ከዛ ወንድም ማገኝ ይዛል ይባላል አንድ ላይ ነው አንድ ላይ ሁለታቸውም አንድ ላይ ነው። ከዛ ስታዩ አለነገች 6 ዓመት ቆይቶ ሲመጣ ማለት አቃየሁት። እንደውም ሴት ነው በጣም ከፊቷን እንደውም በፊት ማለት ሳታይም በፊት የነበራትን እንትን አውቀዋለሁ። ከዛ በቃ ኖርማል ነበረች ከልዩ ጋር ስትጫወት ምናምን ነበር። ከዛ ልክ እኔ በቃ እንዳላየችኝ ገባኝና ሰላም ልበላት እኔ ለሰላምታ ነው ሰላም ልበላት እስቲ ብዬ ጠጋ ብዬ እንትን ስላት ተቀየረችዋል። በቃ በአንድ ጊዜ ጥቁር እንደሆነ ተቆሳጠረ ማለት። ከዛ እጅን ዘርግቼ ደህና ነሽ ምናምን ብዬ ላቅፋት ሁላ ሳስብ እጇ እንደዚህ ዘረጋችልኝ። ከዛ በቃ ነገሩ ሰራ ማለት ነው ብዬ እሺ እጅን ጨበጥኳት። ግን ደህና ነሽ አይደል ምናምን ሁልጊዜ አስብ ነበረ ስለሷ ማለት በጣም ነበር የማስበው። እንዴት ሆና ይሆን ምናምን ነገር ማለት ምንም ልታገኝ እንደምትችል ጓደኛ ልታገኝ እንደምታገብ እያንዳንዷን ቀን ግን ኢንፎርሜሽን ጠይቅ ነበር ስለሷ ማለት እንዴት ሆነች፣ ደህና ነች፣ የት ነች፣ ምን እየሰራች ነው ምናምን። ኢቨን ከዛ ከመጣች በኋላ እንዴት አይነት ሁኔታ ላይ ናት፣ ጓደኛ ይዛለች ያለች ሁሉ ነገር ጠይቃለሁ። ሁሉም መረጃ ያለኝ ከጀርባ ጥናት በደንብ አደርጋለሁ እና ያዘችም አገባችም ቢሉኝ በጣም ደስ ይለኝ ነበረ ማለት እኔ አሁን በጣም መጓጓ የነበረው እንድታገባ ጊዜ ላለመሻማት ስለሆነ መጀመሪያም በቃ እኔማ እንዲቃጠልም አልፈልግም። ያው ብዙ የማያቸው ልጆችም ስለነበሩ እንደዛ እንድትሆን አልፈልግም። በቃ ማለት በቃ ትዳር ይዛ ተረጋግታ እኔ ወንድ ነኝ ችግር የለውም የትኛውም እድሜ ላይ ላገባ እችላለሁ። እሷ ግን ሴት እድሜዋ እንዲቃጠል አልፈልግም እና ከዛ መጨረሻ ላይ ምንም አይነት ግንኙነት ላይ እንደሌለች ሳረጋግጥ እኔም ስቴብል ሆኜ በቃ የፈለገ ነገር ይምጣ ብዬ አሁን እዛ ከገባሁ በኋላ ትንሽ ደሞዜም ጥሩ ሆነ በፊት ከነበረኝ አንዳንድ ነገሮችን ማመቻቸት እንደምችል መኖር እንደምችል እሷንም ይዤ ቢሆን እሷ ስራ ባሰራ እንኳን መኖር እችላለሁ ብዬ የመተማመን ስሜት ተሰማኝ። አብረን መኖር እንችላለን የሚለው ነገር ማለት ነው። ከዛ በኋላ ነው የዛን ቀን ያው ሁልጊዜ እሄዳለሁ፣ እሷም ትመጣለች፣ ግን እኔም የሚሄድበትና እሷ የምትመጣበት ቀን አይገጣጠምም። ለዛ ነው ብዙ ጊዜ የማንተያየው። ከዛ የዛን ቀን እዛ መጣን ሄድኩኝ። ፕሮግራም ቀኑ ሙሉ ዋልን። እንደውም አዳሩም እዛው ነበረ ያደርኩት፣ እሷም እዛ ነበረ የዛን ቀን ያደረችው እዛው ቸርች ማለት ነው። እና እንደዛ ፊቷን አጠቆረችብኝ ቀን። ከዛ ችግር የለውም አልኩና ዞሬን ተናገርኩኝ። ከዛ ማታ ያቂት ሳይሆን በቃ ማለት ጎድቻታለሁ ማለት ከባድ ነው። በተለይ ለሴት ልጅ አሁን ለኛ ለወንዶች ምናልባት ችግር ላይኖረው ይችላል። ግንኙነት ጀምረ ማቋረጥ ምናምን ወይም ደግሞ የኔም ተፈጥሮ ሊሆን ይችላል። እኔ እንደዛ ነገር ላይ ከሆነ ይሆናል ካልሆነ አይሆንም አይነት ነገር ነው አቋም ያለኝ። ጓደኛም ስጠይቅ በቃ ከፈለገች እንቀጥላለን፣ ካልፈለገች እግዚአብሔር ለእኔ ያላት የትም አትሄድም። ቅድም እንደነገርኩ ነው በቃ ያችን ሴት በቃ እሷ ናት ብዬ የምወሰንባት ሴት እንደሌለች አውቃለሁ። እግዚአብሔር ራሱ ነው ወደ እኔ እንደሚያመጣት ማምነው። እኔ እንደውም ምን እል ነበረ መሰለህ እኔ ጠይቄ አላገባም ተጠይቄ ነው እንጂ እኔ ጠይቄ አላገባም ነበረ እና ያ ግን በተቃራኒ ነው። ለምን መሰለህ አሁን በቃል እንጂ ያልነገረች ቅድም እንደነገረች ማለት ነው። እሺ ከዛ
አሁንም ቢሆን አልከዛ የዛን ቀን ማታ ምን አደረግኩኝ? ማታ ሆኖ ፓስተሩን ጠጋ አልኩና ፓስተር እቺ ልጅ ተመልሼ ላገኛት እፈልጋለሁ አልኩት እና ለምን አትጠይቃትም ታዲያ? ልጠይቃት አስቤያለሁ ግን ያው ትንሽ ፊቷ ጠቆር ስላለብኝ ፈራሁ አልኩት። እሷ ብታጠቁር ምንም ብትል ያው የልጅቷ ባህሪ በእሷ በጣም በቃ እንትን ነች። በቃ ልቧ በጣም እንትን ነው ሰፍሰፍና በጣም እንትን ነች እና እምቢ ካለች ምን ችግር አለው? ሌላ ትሞክራለህ። ያው በቃ እሱ ነገር ነው። እኔም አምኜበታለሁ። እኔም የማምነው ምንድን ነው በአጣትም ከዚህ በኋላ አሁንም ቢሆን በራሴ ችግር እንደሆነ ነው። በራሴ ጥፋት በራሴ እሷን አልወቅስም። ምንም የምወቅስበት ነገር የለም። ስለዚህ መጀመሪያ ነገሬን ሳላስተካክል ምን ሳለን ነው ጥያቄ ያቀረብኩት። በቃ በስሜታዊነት አለ በቃ ስለወደድኳት ብቻ በስሜታዊነት ነው ሄጄ እንትን ያሉት። የሚመጣውን ችግር አላየሁም፣ ያለሁበትን ሁኔታ አላየሁም፣ ወደፊት ምን ሆናለሁ የሚለውን ነገር አላየሁም። በቃ አየኋት፣ ወደድኳት፣ ስራ ወደድኳት። በቃ ከዛ ጓደኛ በቃ እንድትሆን ፈለግኩ፣ ጠየቅኩ። የልጅነትና የችኮላ ነገር ጀርባህን ነገር ሳታስተካክል ነገር ውስጥ መግባት በጣም መጥፎ ነገር ነው እና መጥፎ አይደለም አክቹዋሊ ሊሆን በጣም ትክክል ነው ብዬ ነው የማስበው። ለምን ታውቃለህ? አሁን ፍቅር አይደለ ያዘ ወይም ወደ ፍቅር ውስጥ አይደለ ልግባ ያልከው ሌሎቹ ነገሮች ተከታዮች ናቸው ማለት ነው። ፕራዮሪቲ መስጠት የነበረብህ ነገር በቃ ነፍስ እሱን ነግራህ ነው ያደረከውና እኔ ደስተት አልተረዳሁም። ሊሆን ይችላል ያው ያንን ነገር ውስጥ እንትናል። ከዛ በኋላ እሺ አልኩና የዛን ቀን ማታ ላወራሽ እፈልጋለሁ አልኳት። ከጓደኞቿ ጋር እዛ የተጫወተች ነበር። ከዛ እሺ እናወራ አለችኝ። በጣም ከዛ ላወራሽ እፈልጋለሁ አልኳት። እሺ እናወራ አለችኝ። ከዛ ነይ በቃ እዛኛው ክፍል እናወራ አልኳትና ያው ሌላ ክፍል ነበረ እዛ ውስጥም ከዛ ቁጭ ብለን እናወራ። እንግዲህ ከዚህ በፊት የነበረን ግንኙነት ታውቂያለሽ እና ያ ነገር እንዲመለስ እፈልጋለሁ። በቃ ያለም ይሄ ነገር ለማሳመር አልሞከርኩም። በቃ ቀጥታ ወደ ገደለው እና እምቢ ብትይኝ መብትሽ ነው። በራሴ ጥፋት ነው ያጣሁሽ፣ መብትሽ ነው። ሌላ ግንኙነትም ካሰብሽ ምንም ካልሽ መብትሽ ነው። እኔ ግን በቃ ከዚህ በላይ አልመለስም። ምንም ነገር ቢመጣ ከአንቺ ላለመለየት ነው የመጣሁት። ፈቃድሽ ከሆነና ከፈለግሽ አብረን መቀጠል እንችላለን። አይ ካልሽ መሄድ ትችያለሽ፣ ችግር የለውም። ለዚህ ሁሉ ተጠያቂ አንቺ ሳትሆኚ እኔ ነኝ። መጀመሪያም እንደዚህ አይነት ነገሮችን ሳላስተካክል መጣሁ። ልብሽን ቀሰቀስኩት። ከዛ ደግሞ መልሼ ደግሞ ዘጋሁት። ስለዚህ ጥፋት የኔ ስለሆነ በቃ ፈቃድሽ ከሆነ እንቀጥል፣ ካልፈለግሽ ችግር የለውም። ጊዜ መውሰድ ከፈለግሽ ውሰጂ፣ የፈለግሽውን ጊዜ ውሰጂ ያልኳትና በቃ ይሄ ነገር ቀጥታ በቃ እንደዚህ ነው ያልኳት። ከዛ እሷ ግን ብንቀጥል ደስ ይለኛል አለች። ደስ ይለኛል ግን አላምንህም አለች። አሁን ሜቢ ብንቆራረጥም ልንቀጥል እንችላለን። እሺ ከዛ አላምንህም አለች። ችግር የለውም አትመኝ፣ አንቺ ብታምኝም ባታምኝም ችግር የለብኝም። እኔ ራሴን አውቀዋለሁ፣ የመጣሁበትንም ዓላማ አውቀዋለሁ። አንቺ ባትፈልጊ ባታምኝም ችግር የለውም፣ በሂደት ልትረጂው ትችያለሽ። ግን እኔ መጥቻለሁ፣ አሁን በፊቱን ነገር እንድንቀጥል እፈልጋለሁ አልኳት። ተጋብተን አንድ ቤት ውስጥ መኖር እስክንጀምር ድረስ ግን አላምንም አለች። ችግር የለውም አትመኝም፣ ችግር የለውም። እንግዲህ መንቢ አሁን መጀመሪያ የሆነ ስቴብል የሆነ ስራ ስላልነበረው ነው ያላመንሽው የጠረጠርሽው። አሁን ስቴብል የሆነ ስራ ይዟል፣ የዛኔ ይዛል። ለምንድን ነው አላምንም ያልሽው? አላምንም ያልኩት አሁን ከእሱ ከተለያየን በኋላ ነገር ያለው ብዙ ልጆች በቃ ማለት ይፈልጉኝ ነበር። በህይወቴ ውስጥ ብዙ ልጆች ነበሩ እና እንደውም እዛው ምኖርበት ተክለ ሃይማኖት በጣም ይወደኝና በጣም ወደው ልጅ ነበር። ከዛ
3 ዓመት አብረን እንደተጓዝን እሱም በቃ በእምነት ምክንያት ተለያየ። እሱም ወደው ነበር ማለት እሱም ወደው ነበር። እሱ ያው የኔ በማዘን ነው ይሄንን አይሆን ያለው። ከዛ እዛ ደግሞ ያለው ልጅ በጣም ይወደኛል፣ በጣም ወደዋለው፣ ይቅር ይበለኝ። ምንም ለሴት አንድ ቀን ፊትም ምንም አይሰጥም ነበረ እና ከኔ ጋር ሲሆን ብቻ ነበር በቃ ፍሪ ሆኖ የሚያወራው። በጣም ጨዋ ነው፣ በጣም ጨዋ ልጅ መሰክርለታለሁ። ማለት እንደዚህ አይነት ልጅ አይደለም እና ባህሪውን ስለምወድለት የኔን ባህሪ ስለሚወድ በቃ ቤተሰቦች የማይበት አመለካከት ምናምን በጣም ደስ ስለሚለው በጣም ይወደኛል። ከዛ አብረን እየሄድን እያለ በቃ በእምነት ምክንያት አይሆንም ተባባለ። ከዛ ችግር የለውም እናስተካክለዋለን እያለ በጣም ያንን 3 ዓመት ድረስ አሁን ከሱ ጋር የተለያየንባቸው 3 ዓመቶች አብረን ኖርን ከሱ ጋር ማለት ነው። ከዛ ሁኔታው ደስ አላለኝም ማለት እኔም በጣም እየወደድኩት መጣሁ። በቃ ነገሮቹ በጣም ተጣበውብኝ ማለት በቃ ወደሱ የሚያስጠጋኝ ነገር መሰለኝና በቃ እዚህ ጋር ፖዝ እናድርገው ነገሩን አልኩት። እሺ ብለህ የምትስማማ አይነት ነገር ከሆነ አብረን እንቀጥል፣ ማትስማማ አይነት ነገር ከሆነ እዚህ ጋር መለያየት አለብን። በቃ ማለት እኔ የማልፈልገው ነገር አልፈልግም በቃ። ከዛ ስለው እሺ በቃ እኔ አንቺን በጣም ስለምወድሽ ነው እና እንደዚህ አይነት ውስጥ መግባት አልፈልግም ማለት ሲለኝ እሺ በቃ አንተ ከክርስቶስ አትወጥ፣ ስለዚህ ይቅርብ አልኩትና ተለያየን ማለት ነው። ከዛ ምንድነው በሱ ላይ በወንዶች ላይ ትንሽ እንትን ያለኝ እንጂ ይሄ ነገር ካመነበት ከኔ ጋር አለመቀጠሉ ካመነበት ይሄ ሁሉ 3 ዓመት ድረስ አብረን ለምን መጓዝ ፈለገ? ልክ በአመቱ በቃ ይሄ ነገር አንተ አልፈልግም ምን ተለይ እንደርሱ ማለት ነው አይልም ነበር። ይሄን አል ውስጥ ለምን ተጓዘን ብዬ በቃ በሱ ውስጥ እንትን እንዳለ ከዛ ማሪ መጣና ሲያናግረኝ ያን ከሱ ማንጻር አይቼው ነው አላምንም ያልኩት ማለት ነው። እና አላምንም ያልኩት ሁለቱም አንድ ላይ ተገናኘብኝና ተጋብተን አብረን እስከምንኖር ድረስ አላምንም ማለት ይሄን የበፊቱ ፌል ያደረገው ነገር አሁንም ሊኖር ይችላል። እና አንደኛ በደንብ አርገህ ጸልይበት፣ እኔም ልጸልይበት የእግዚአብሔር ፈቃድ እንዲሆን። ፈቃዱ ካልሆነ እኮ መለያየቱ በጣም ደስ ይላል። ለምን ተጋብተህ ሌላ ሙሉ ውስጥ ከመግባት በዚህኛው አሁን እኔ የማሪ እንለያይ ማለት እኮ ደስ ብሎኛል። እኔ እንዳይወዳኝ ነው እና ጠልቼለት አይደለም። እንደውም እሱ ቶሎ ነው የቀጭ እና ከዛ እንደዚህ ስለው ምንም ችግር የለም ምናምን አለኝ። ከዛ በኋላ እሺ ቤት ሳይኖረን በፍጹም ታዲያ ልንገባ አልፈልግም። በጋራ የሚያኖር ቤት እኔ በቃ ክራይ ቤት በጣም ይመጣል እስቲ እስካሁን ድረስ በጣም ይመጣል። ማለት አንደኛ ነገር ልጆች ይመጣሉ፣ ሁለተኛ ነገር የሚሰራው እሱ ብቻ ነው እና ግን በቃ እኔ ማለት ቤት ሳይኖረን እኔ በፍጹም ማግባት አልፈልግም። እንዳትጠይቅ እኔ እሰራለሁ አንተ ትሰራለህ፣ የሆነ ቤት ኖሮ ነው ማግባት የምፈልገው። ከዛ ስለው ምን ያለኛ ቤት ካልን በጣም ብዙ ጊዜ ነው የምንፈጀው። አንደኛ አንቺን ትሰራለሽ፣ ለወንድሞችሽን ትረጃለሽ፣ እኔም እሰራለሁ። ጠብ አይደለንም እና ነገሮቹ አንድ ላይ ሆነን በክራይ ቤት ሆነን ራሱ ነገሮቹን ማስተካከል እንችላለን። መሀል ላይ የሚሰጠን ነገር አይታወቅም። እንደዚህ ብለሽ አትከራከሪ። አሁንም ያለው ነገር ፌል ሊያደርግ ይችላል እና ዝም ብለን እየጸለይን እንትን እንበል በቃ ተጋብተን እንኖር ማለት ከዛ ክችች ማለት ጥሩ ላይ እና እሺ በቃ ከዛ ያው ክራይ ቤት ውስጥ እስካሁን ድረስ ቀጥለንበታል። 3 ልጅ አፈራችሁ። ዛሬ ይመስገን። በጣም ደስ የሚል ነገር ነው። ጽናታችሁንም ያየሁት እዛ ውስጥ ግን በእነዛ 6 ዓመታቶች ውስጥ ግን እንደ ባክግራውንድ ቼክ ከማድረግ ባለፈ ምን ይሰማ ነበር? ያው እንዳልኩ በዛ 6 ዓመት ውስጥ እኔም ራሱ አልተረጋጋሁም። እንደዚህ በቃ ተረጋግቼ አንድ ቦታ ቁጭ ከዚህ በኋላ ምናምን ብዬ አላልኩም። ያቺ በተለይ የመጨረሻዎቹ 2 ዓመታት ናቸው። በቃ በጣም ታግለ የሆነ ሰዓት
የመዛል ስሜት ተሰማ በቃ እና በቃ ምንም ነገር ቢመጣ ከዚህ አሁን ካለሁበት ነገር አልወጣም። ቢያንስም የሆነ መተማመኛ የሆነ ነገር ካላገኘው አልለቅም የምትለው ነገር አለ አይደል? የሆነ ጊዜ ላይ ምን ተፈጥሮ እንደምን ነበር መሰል የሆነ ስራ ጀምረና እየሰራው የተሻለ ስራ እዚህ ጋር አገኛለሁ። ከዛ እሱን አግኝቼ በቃ እዛ ክሊራንስ ጨርስና ና ይሉኛል። ከዛ ስራ ለቅቄ ምናምን ጨርሼ ምናምን ስመጣ ዘመዶቻቸው ወይ አስገብተውበት ወይ የሆነ ነገር ሆነ ነው የማገኘው ወይ ሀሳባቸውን ቀይረው እንትን ያደርጉና እንትኑ ይሰርዙ እና በቃ ከሁለት አንተ ካፈናቀሉ በኋላ እና በቃ ያ ነገርም አለ። እንደገና ደግሞ እንዳልኩ ውጪ ይሄዳለው ብዬ ነገሮች ሁሉ እንትን ብዬ ስራ ለቅቄ ስል ፌል ያደርጋል። እንደውም እንደውም ወደ ውጭ ሊሄድበት የነበረው የትምህርት ነበረና ድርጅቱ በቃ 4 ቀን ቀርቷቸዋል ስራ ያላችሁ ከ4 ቀን በኋላ ከሳምንት በኋላ ስለምትበሩ ስራችሁን ልቀቁ፣ ስራም ካላችሁ ክሊር አድርጋችሁ ጨርሱ፣ እዚህም ጨርሱት ነገር ካለ ቶሎ ጨርሱ ተባለ። እኔም እንዳልኩ በዛ አዳማ የሆነ ስራ ሰራ ነበረ። እሱን ትቼ መጣሁ። በቃ ሰብስቤ ምናምን የሚገርምህ መኪና ሁሉ የነበረው ሁላ ሸጧል፣ ቤት የነበረው ሁላ ሸጧል። ተመልሼ ስመጣ እገዛለሁ ብሎ ማለት ለማን ትቼ እሄዳለሁ ቤቱ ነው ያለ ማለት ነው። እሱ ነገር በቃ ሁላችንም እንደዛ ነው። ከዛ እንዳልኩ 4 ቀን ሲቀረው አራት ቀን ቀረው ተባልን። ፓስፖርታችንን ቪዛ እንደተመቷል፣ ወረቀቱን መጥቷል፣ አይተነዋል በእጃችን ነገር። ከዛ እነዛኞቹ ቀድሞ የሄዱት እንደ ዛሬ ሲመጡ እኛ እንደ ነገ ነው የምንበረው የተባለው እንደዛ እነሱ እንደመጡ ነው። ከዛ እነዛኞቹ ሲመጡ ከነበሩት ከግማሽ በላይ እዛ ቀርተዋል። ከዛ በዚህ ምክንያት ትንሽ የኢትዮጵያ መንግስት ትንሽ ከፋ እና በዚህ ምክንያት ዘጋ። አስበው ኦልሬዲ በረራ ተዘጋጅተናል። ምንም ሻንጣዬን አዘጋጅቻለሁ፣ ልብስ ዘመዶች ተሰናብቻለሁ እና እንደዚያ ነገር ተደጋገመብኝና ከዛ በኋላ በቃ የሆነ ሰዓት በዚህ ቤተልሔም ትምህርት ቤት ከገባሁ በኋላ እሱንም በመከራ በስቃይ ነው ያገኘሁት። ከኦልሞስት 1 ዓመት ያክል በቃ ስራ አጥቼ ብፈልግ በራሴ ብታጠመን ምንም ስራ አጥቼ ቤት ነበር። በቃ ቤት ውስጥ ነኝ። በቃ ቤት ውስጥ ውላለሁ፣ ወደ ውጭ አልወጣም፣ ጓደኞቼንም አላገኛቸውም እና ቤት ውስጥ በቃ ኃይለኛ ዲፕሬሽን ውስጥ ነበርኩ በዛን ጊዜ እና በዛ መሀል ያ ስራ ያገኘሁት። አባቴ ነው እንደውም ማስታወቂያ ከዛ በኋላ በጣም ተጨነቀና አባቴ ስራ እያፈላለገ የሆነ ማስታወቂያ ባየ ቁጥር እየቆመ እሱ ነው ይሄንን ስራ ያገኛል። ማስታወቂያ ምናነበበን እንትን እንዳለበት እንዳልጎዳበት ሳይኮሎጂካሊ የሚጎዳብኛል ብሎ ስለተባለ ነገር ያደርግ ያው አባት ለልጁ በጣም ይጨነቃልና ከዚያችን ነገር ሲያገኝ ይሆናል ብለህ ነው ምናምን ነገር ብዙ ሞታ አገኛለሁ። ግዴን ለሞክር ብዙ ጊዜም እንደዚህም እያመጣም አመቱ ሙሉ ሞክሯል። እሄዳለሁ እንትን እላለሁ፣ ፌል ያደርጋል፣ እሄዳለሁ እና ካይሆንም እባክህ ተው ምናምን ነገር አልኩት። የኔ ነገር በቃ አልኳል፣ በቃ ተው ምናምን ነገር አልኩት። ግዴን ለሞክር አለ። ከዛ ይሄድኩኝ ተመዘገብኩኝ፣ እግዚአብሔር ይመስገን አለፍኩኝ። ስራውን ሁሉም ተሰጠኝ፣ ስራ ጀመርኩኝ። ከዛ በኋላ ምን ወሰንኩኝ፣ ደሞዛ ትንሽ ናት ግን በቃ ከዚህ በኋላ ምንም የተሻለ ባገኝ ወረቀቱን ሰጥተውኝ እንኳን ገብቼ ስራ ካልጀመርኩ ደሞዝ የመጀመሪያ ወሩ እንኳን ቢያንስ ደሞዝ ካልሰጡኝ እዚህ ያለውን ስራ አልለቅም የሚለው ነገር ወሰንኩ። ከዛ ያም ቢሆን የተሻለ እንኳን ቢመጣ አልለቅም ሁላው ብዬ ወስኜ ነበር። ከዛ በኋላ እዛ ሳገኝ የአመት ፍቃድ ነበረኝ። እዚህ የአመት ፍቃድ ወጥቼ ምናምን ነው ከዛ ገብቼ ስራ እየሰራሁ ነው። በቃ ያፈራቸ እንትን ከዛ በኋላ ነው ድርጅት ስማርት ጌም የተጫወተ። 3 ጊዜ ነው የተጫወተ። Yeah. 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 Yeah
ያው ወደዚህ ወደ አዲስ ሚሊዮን ከገባሁ በኋላ ያው ደሞዙም የተሻለ ነበር። ከዛኛው ወደ 3 እጥፍ ነበር በወቅቱ። ከዛ ወደ በ3 ወሩ ጭማሪ ተደረገ። ከዛ ደግሞ 6ኛ ወር ስሞላ ደግሞ ሌላ ጭማሪ መጣ። ሀብታም አረግ ግራ ገባኝ። ምን ላደርገው ነው? በወቅቱ ጥሩ ብር ነበረ። ያው ከዛ በኋላ ነው በቃ አልኩ ከዛ ውስጥ በቃ ማድረግ አለብኝ የፈለገ ነገር ቢመጣ ብዬ ወሰኜ እስካሁን እዛው ነው ያለሁት። በዛን ጊዜ መሀልም ታስብ ነበርና እንመለስባታለን እሷን ነገር። ፍቅር ህይወት፣ ፍቅር ካለ ህይወት አለ።